ሰላም አድማጭ ተመልካቾቻችን እንዴት ናችሁ? እንኳን ሰላም መጣችሁ ወደ ዶም ቻናል። ዛሬ ትረካ ይዘንላችሁ መጥተናል። የባከነች ነፍስ ይላል ርዕሱ። ከኤልሳ ፊት ለፊት የልብስ ማስቀመጫ ቁም ሳጥን ላይ የሚገኘው መስታወት እኔ ስስቅም ሆነ ሳለቅስ መመልከት ለምዶታል። አንዳንዴ መስታወት የልብ ጓደኛ ነው። ምክንያቱም እኔ እያለቀስሁ እሱ አይስቅም የሚለው አባባል በልቤ ተሰርቶ የተሰጠኝ ይመስለኛል። ሐዘን ደግሞ ከኔ ፍቅር የያዘው ይመስል በተደጋጋሚ እየጎበኘኝና የማይድኑ የልብ ጠባሳዎች እያስታቀፈኝ ወዳጄ የሆነ መስታወት ፊት ይገትረኛል። ከመስታወቱ ፊት ለፊት ቆሜ ራሴን ትኩር ብዬ ተመለከትኩት። ፀጉሬ ተንጨባሯል። በለቅሶ ብዛትንም የቀላው አይኔ እንኳን ለሌላ ሰው ይቅርና ለራሴ ፍርሃት ስለለቀቀብኝ አይኔን ከመስታወቱ አሸሸው። ድካምንና የእንቅልፍ እጦት ተደራርበው ሰላም ነስተው ጭንቀት ውስጥ ከከተቱኝና ከቤት መውጣት ካቆሙ አንድ ሳምንት ተቆጠረ። ለቤተሰቤ የመጀመሪያ የመጨረሻ ብቸኛ ተወዳጅ ልጅ ብሆንም የቤተሰቦቼ ኑሮ ከራሳቸው አልፎ ለሌሎች ይተርፋል ከሚባል ደረጃ ላይ ቢመደብም ከልጅነቴ ጀምሮ አንድ የማዝንበት ምክንያት አለመጥፋቱ ይገርመኛል። ለነገሩ ሐዘን ጥሩ በሚባል የኑሮ ደረጃ ላይ የሚገኙት አይጎበኝም ያለው ማን ነው? ስቃይ በገንዘብ ብዛትና በኑሮ ስኬታማነት የማይረታ መሆኑን ምስክር እንድሆንለት ያዘጋጀኝ ምስኪን ሰው መሆኔ ተስፋ ያስቆርጠኛል። አሁን የሰላም ብርሃን ሁለተኛ ደረጃ ትምህርት ቤት ኮሌጅ ተማሪ የሆነችው ቤዛዊት አለሙ 12ኛ ክፍል ሀገር አቀፍ ፈተና ውጤቷ ተበላሽቷል። የመንግስት ዩኒቨርሲቲ ህልሟ የውሃ ሽታ ሆነ ቢባል ማን ያምናል? ግን እውነታው ይህ ነው። ስንት የደከምኩለት እና ለስንቶች ምሳሌ የሆነው የትምህርት ላይ ጥንካሬ ባጭሩ ተቀይቶ በሐዘን ተለወጠ። አንድ ሳምንት ተቆጠረ። ቤተሰብ ክፍል 2 ይቀጥላል። ቤቱን ላይክ፣ ሰብስክራይብ በማድረግ እያበረታታችሁን ከልብ ጠይቃለሁ። ሰላም አድማጭ ተመልካቾቻችን እንዴት ናችሁ? እንኳን ሰላም መጣችሁ ወደ ዶም ቻናል። ዛሬ ትረካ ይዘንላችሁ መጥተናል። የባከነች ነፍስ ይላል ርዕሱ። ከኤልሳ ፊት ለፊት የልብስ ማስቀመጫ ቁም ሳጥን ላይ የሚገኘው መስታወት እኔ ስስቅም ሆነ ሳለቅስ መመልከት ለምዶታል። አንዳንዴ መስታወት የልብ ጓደኛ ነው። ምክንያቱም እኔ እያለቀስሁ እሱ አይስቅም የሚለው አባባል በልቤ ተሰርቶ የተሰጠኝ ይመስለኛል። ሐዘን ደግሞ ከኔ ፍቅር የያዘው ይመስል በተደጋጋሚ እየጎበኘኝና የማይድኑ የልብ ጠባሳዎች እያስታቀፈኝ ወዳጄ የሆነ መስታወት ፊት ይገትረኛል። ከመስታወቱ ፊት ለፊት ቆሜ ራሴን ትኩር ብዬ ተመለከትኩት። ፀጉሬ ተንጨባሯል። በለቅሶ ብዛትንም የቀላው አይኔ
እንኳን ለሌላ ሰው ይቅርና ለራሴ ፍርሃት ስለለቀቀብኝ አይኔን ከመስታወቱ አሸሸው። ድካምንና የእንቅልፍ እጦት ተደራርበው ሰላም ነስተው ጭንቀት ውስጥ ከከተቱኝና ከቤት መውጣት ካቆሙ 1 ሳምንት ተቆጠረ። ለቤተሰቤ የመጀመሪያ የመጨረሻ ብቸኛ ተወዳጅ ልጅ ብሆንም የቤተሰቦቼ ኑሮ ከራሳቸው አልፎ ለሌሎች ይተርፋል ከሚባል ደረጃ ላይ ቢመደብም ከልጅነቴ ጀምሮ አንድ የማዝንበት ምክንያት አለመጥፋቱ ይገርመኛል። ለነገሩ ሀዘን ጥሩ በሚባል የኑሮ ደረጃ ላይ የሚገኙት አይጎበኝም ያለው ማን ነው? ስቃይ በገንዘብ ብዛትና በኑሮ ስኬታማነት የማይረታ መሆኑን ምስክር እንድሆንለት ያዘጋጀኝ ምስኪን ሰው መሆኔ ተስፋ ያስቆርጠኛል። አሁን የሰላም ብርሃን ሁለተኛ ደረጃ ትምህርት ቤት ኮሌጅ ተማሪ የሆነችው ቤዛዊት አለሙ 12ኛ ክፍል ሀገር አቀፍ ፈተና ውጤቷ ተበላሽቷል። የመንግስት ዩኒቨርሲቲ ህልሟ የውሃ ሽታ ሆነ ቢባል ማን ያምናል? ግን እውነታው ይህ ነው። ስንት የደከምኩለት እና ለስንቶች ምሳሌ የሆነው የትምህርት ላይ ጥንካሬ ባጭሩ ተቀይቶ በሀዘን ተለወጠ። 1 ሳምንት ተቆጠረ። ቤተሰብ ክፍል 2 ይቀጥላል። ቤቱን ላይክ፣ ሰብስክራይብ በማድረግ እያበረታታችሁን ከልብ ጠይቃለሁ። ሰላም አድማጭ ተመልካቾቻችን እንዴት ናችሁ? እንኳን ሰላም መጣችሁ ወደ ዶም ቻናል። ዛሬ ትረካ ይዘንላችሁ መጥተናል። የባከነች ነፍስ ይላል ርዕሱ። ከኤልሳ ፊት ለፊት የልብስ ማስቀመጫ ቁም ሳጥን ላይ የሚገኘው መስታወት እኔ ስስቅም ሆነ ሳለቅስ መመልከት ለምዶታል። አንዳንዴ መስታወት የልብ ጓደኛ ነው። ምክንያቱም እኔ እያለቀስሁ እሱ አይስቅም የሚለው አባባል በልቤ ተሰርቶ የተሰጠኝ ይመስለኛል። ሀዘን ደግሞ ከኔ ፍቅር የያዘው ይመስል በተደጋጋሚ እየጎበኘኝና የማይድኑ የልብ ጠባሳዎች እያስታቀፈኝ ወዳጄ የሆነ መስታወት ፊት ይገትረኛል። ከመስታወቱ ፊት ለፊት ቆሜ ራሴን